መጽሐፍ ቅዱስ እንዲህ ብሎ ይናገራል። በምሳሌ መጽሐፍ ምዕራፍ 12 ቁጥር 24 ላይ እንዲህ ብሎ ይናገራል። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። ትጋት አማኝ በመንፈሳዊ ሕይወቱ በምድራዊ ሕይወቱ ምን መሆን አለበት? ትጉ መሆን አለበት። ካልተጋችሁ ካልተንቀሳቀሳችሁ የእግዚአብሔርን ፊት ፈልጋችሁ ካልተንበረከካችሁ ለውጥ ይመጣል እንዴ? በፍጹም አይመጣም። እናት አባት ትጎሽ ልትሆኑ ይገባል። ልጆች በትምህርታችሁ ትጎሽ ልትሆኑ ይገባል። ወጣቶች ባላችሁበት የህይወት መንገድ ትጎሽ ልትሆኑ ይገባል። የሚተጋ አያችሁ፣ የሚያገለግል በትጋት ምን ማለት አለበት? ማገልገል አለበት። የሚነግድ በትጋት መነገድ አለበት። የሚሰራ በትጋት መስራት አለበት። የሚማር በትጋት መማር አለበት። ለምን ካላችሁ ሰው ውጤታማ የሚሆነው የትጋቱን ያህል ነው። ውጤታማ የሆናችሁ እስቲል አሁን እንኳን ያላችሁበት ህይወት የትጋታችሁ ውጤት ነው። አሁን እየኖራችሁ ያላችሁበት ነገር የትጋታችሁ ውጤት ነው። ቃል ነው ማካፈላችሁ ስለ ትጋት ነው። እስቲ ትጋት በሉ። አጭር ቃል ነው ማካፈላችሁ፣ ግን በጣም በተለይ በዚህ ጊዜ ለአማኝ እንደ አማኝ የሚያስፈልገን ነገር ምንድነው? እስቲ ትጋት በሉ። መጽሐፍ ቅዱሳችን ላይ በተለያየ መንገድ ስለ ትጋት ተጽፎ እናገኛለን። እግዚአብሔር አምላክ አምናለሁ በጸሎት ያተጋቸዋል። አሜን ትላላችሁ። በቃል ያተጋቸዋል፣ በመንፈስ አንድነት ያተጋቸዋል፣ በመሰባሰብ ያተጋቸዋል። ጊዜው እንደደረሳችሁ አብልጣችሁ ተሰባሰቡ፣ አብልጣችሁ ተያያዙ እንደሚል አብልጣችሁ በትጋት መያያዝ ይሆናል። የመንፈስን አንድነት ለመጠበቅ መትጋት ይሆናል። ኢየሱስ ጌታ ነው። መጽሐፍ ቅዱስ እንዲህ ብሎ ይናገራል። በምሳሌ መጽሐፍ ምዕራፍ 12 ቁጥር 24 ላይ እንዲህ ብሎ ይናገራል። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። እስኪ እንዲህ በሉ፣ የታካች እጅ በሉ ችግረኛ ታደርጋለች፣ የትጉ እጅ ባለጠጋ ታደርጋለች። እንዲሁ ደግሞ ምሳሌ 13 ቁጥር 4 ላይ እንዲህ ይላል፣ የታካች ሰው ነፍስ ትመኛለች አንዳች አታገኝም፣ የትጉ ነፍስ ግን ምን ትላለች ይላል? ትጠግባለች። እግዚአብሔር ዛሬ በኢየሱስ ስም የትጋትን መንፈስ ይጨምርላችሁ። አሜን ትላላችሁ። ትጋት አማኝ በመንፈሳዊ ሕይወቱ በምድራዊ ሕይወቱ ምን መሆን አለበት? ትጉ መሆን አለበት። ካልተጋችሁ ካልተንቀሳቀሳችሁ የእግዚአብሔርን ፊት ፈልጋችሁ ካልተንበረከካችሁ ለውጥ ይመጣል እንዴ? በፍጹም አይመጣም። በሰማያዊው ነገር በመንፈሳዊ ነገር ህይወታችሁ እንዲታደስ እንዲለወጥ እንዲቀየር ከፈለጋችሁ የሚያስፈልጋችሁ አንደኛውና ዋነኛው ነገር ምንድነው? ትጋት ነው። መጽሐፍ ቅዱስ ሲናገር ሊሰራ የማይወድ ምን አይብላ ይላል። ስራ ፈልጎ ያጣ ነው እንደሚለው ሊሰራ ግን ምንም አይል የማይወድ። ዛሬ ስለ ሁለት ነገር ላሳያችሁ ፈልጋለሁ። አንድ ታካች ስለተባለ፣ ሁለተኛው ደግሞ ትጉ ስለተባለ። ታጋች የተባለ ወይንም ሰነፍ የተባለ ወይንም የማይተጋው ደግሞ በብዙ ጭንቅ ውስጥ እንዳለ፣ በብዙ ስንፍና ውስጥ እንዳለ፣ በብዙ ጭንቀት ውስጥ እንዳለ፣ በብዙ ረሃብ ውስጥ እንዳለ፣ ይመኛል ግን ደግሞ አያገኝም፣ ይይዛል ግን ደግሞ ይገብራል። ምን ታካች። ዛሬ እግዚአብሔር የትጋትን መንፈስ ይጨምርላችሁ። በምን ካላችሁ በመንፈሳዊ ህይወታችሁ ራሱ ካልተጋችሁ ሰይጣን ያላችሁን እንኳን ትጋት ይወስድባችኋል። ያላችሁን ሰዎች መንቀሳቀስ ካልቻሉ፣ መትጋት ካልቻሉ፣ የሆነን ነገር ለመስራት መንቀሳቀስ ካልቻሉ፣ ካልተጉ ለውጥ አይመጣም። በዚህ ዘመን ምን ያስፈልጋል ካላችሁ ትጋት ያስፈልጋል። ከዘፍጥረት መጽሐፍ ጀምሮ እስከ ዮሐንስ ራእይ ድረስ እስከ መጨረሻው ስታዩ የተጉ ሰዎች ናቸው ለክብር አክሊል የሚበቁት። ምን ያሉ ሰዎች? የተጉ ሰዎች ለክብር አክሊል ይበቃሉ። የተጉ ሰዎች የመንግስቱ ወራሾች ይሆናሉ። ነገር ግን መጽሐፍ ቅዱስ ሲናገር ሌባው ሊሰርቅ ሊያርድ ሊገድል እንጂ ስለሌላ ስለምንም ምን አይልም ይላል፣ አይመጣም ይላል።
ሰይጣን ሊሰርቅ ይመጣል። ከታከተው፣ ከሰነፈው፣ ከቤቱ ከጠፋው፣ የእግዚአብሔር ፊት ከማይፈልገው፣ ከማይጸልየው ሊሰርቅ ይመጣል። ሊገድል ይመጣል። ሊያጠፋው ይመጣል። ሰይጣን አንድ ጊዜ የሞተ ሰው ላይ እንደገና ስራ አያረግም። ፕሮግራም የለውም። አንድ ጊዜ ያለፈ ሰው አልፏል። በቃ በህይወት ያለውን ሰው ነው ለማድከም የሚጥረው። በመንፈሳዊ ህይወታችሁ በትደክሙ እንኳን በእግዚአብሔር ፊት ተንበርከኩ። በትወድቁ እንኳን እግዚአብሔርን ፈልጉ። የሚተጉ ሰዎች በስራቸው ፍሬያማ ይሆናሉ። እግዚአብሔር ዛሬ በጌታ በኢየሱስ ስም አሁንም ትጋትን ይጨምርላችሁ። ትጋትን ይጨምርላችሁ። ትጋት ማለት ምን ማለት ነው? ትጋት ማለት አንድ ለያዙት ነገር፣ ላለሙት ራዕይ፣ ለተሰማሩበት ዓላማና ላቀዱት ስራ ትኩረት በመስጠት ጠንክሮ በርትቶ መስራት ወይንም ጉዳዩ የሚጠይቀውን መስዋዕትነትን መክፈል ወይንም ለብቃት መድረስ ማለት ነው። መስዋዕትነትን መክፈል ማለት ነው ትጋት ማለት። እግዚአብሔር ላሳያችሁ ነገር መትጋት፣ እግዚአብሔር አምላክ ለሰጣችሁ ነገር መትጋት፣ እግዚአብሔር ላሳያችሁ ነገር መትጋት፣ እግዚአብሔር በውስጣችሁ ላስቀመጠው ነገር መትጋት፣ እግዚአብሔር አምላክ ላደረገላችሁ ነገር መትጋት። እስቲ ተጋለሁ በሉ። መትጋት ካልተጋችሁ ውጤት አታመጡም። መንፈሳዊ ህይወታችሁ እንዲበረታ በስጋዊ ህይወታችሁ፣ በቤታችሁ፣ በስራችሁ፣ በትዳራችሁ፣ በልጆቻችሁ ስኬት የሚመጣው ትጋት ሲኖር ነው። እናት አባት ትጎሽ ልትሆኑ ይገባል። ልጆች በትምህርታችሁ ትጎሽ ልትሆኑ ይገባል። ወጣቶች ባላችሁበት የህይወት መንገድ ትጎሽ ልትሆኑ ይገባል። የሚተጋ አያችሁ፣ የሚያገለግል በትጋት ምን ማለት አለበት? ማገልገል አለበት። የሚነግድ በትጋት መነገድ አለበት። የሚሰራ በትጋት መስራት አለበት። የሚማር በትጋት መማር አለበት። ለምን ካላችሁ ሰው ውጤታማ የሚሆነው የትጋቱን ያህል ነው። ውጤታማ የሆናችሁት እስቲል አሁን እንኳን ያላችሁበት ህይወት የትጋታችሁ ውጤት ነው። አሁን እየኖራችሁ ያላችሁበት ነገር የትጋታችሁ ውጤት ነው። እንዴት ነው የትጋቴ ውጤት? ታካች የሆነ ሰው አሁን ያለበት የህይወት ስታይል፣ አሁን ያለበት ኑሮ፣ አሁን ያለበት አካሄድ የመታከት ውጤት ነው። ሰው ያልዘራውን ምን አይልም አያዝንም። አሁን የምትኖሩት ኑሮ የትጋታችሁ ውጤት ነው፣ ወይንም ደግሞ የመታከታችሁ ውጤት ነው። መጽሐፍ ቅዱስ ሲናገር በግልጽ ቋንቋ እንዲህ ብሎ ይናገራል። ምሳሌ መጽሐፍ ምዕራፍ 12 ቁጥር 4 ላይ የትጉ እጅ ምን ትላለች ይላል? ትገዛለች። ምን ትላለች? እስቲ የትጉ እጅ በሉ። ትገዛለች። እግዚአብሔር የሰጠን ታላቅ የከበረ መልእክት አለ። በዚህ መልእክት ውስጥ እኛ አማኞች ገዢዎች እንድንሆን ተጠርተናል። ፍሬያማዎች እንድንሆን ተጠርተናል። ዛሬ እግዚአብሔር ባየላችሁ ልክ መበርታት የምትችሉበት ጸጋ ይጨመርላችሁ። በኢየሱስ ስም ይጨመርላችሁ። ትጋት ወሳኝ ነው። ወሳኝ ነው። ሰዎች ሲተጉ ውጤታማ ይሆናሉ። ይህ አምፖል ዝም ብሎ አልመጣም። አምፖልን ለመስራት ያቀደ ሰው ቢያንስ 9999 ጊዜ ሞክሯል። ያ ሁሉ ሲሰራ አንዳንዶች የማያስብ ነው፣ አንዳንዶች የማይጠቅም ነው፣ አንዳንዶች አእምሮ የጎደለው ነው፣ አንዳንዶች ያልተማረ ነው። ይሄ ሁሉ ተበላሽቶ እንዴት ብርሃንን እፈጥራለሁ ይላል ብለው ብዙ ሰዎች ሞግተውታል። ግን ልክ 10,000ኛው ላይ ይህንን አምፖል ፈጠረ። ተመልከቱ። ባይተጋ ኖሮ ውጤት ማምጣት ይችላል? አይችልም። አንድ የፖሊዮን ክትባት የፈጠረው ሰው እንዲህ ብሎ ተናገረ። 200 ጊዜ ሞክረዋል ይህንን ክትባት ለማምጣት ማለት ነው። እና ሰዎች ጠየቁት፣ 200 ጊዜ ሞክረሃል፣ ይሄ ነገር አይሳካልም፣ በትተኸው ይሻላል አሉት። እንዲህ ብሎ ተናገራቸው። እኔ 200 ጊዜ ስሞክር አለ 200 የማይሰራባቸውን መንገዶችን ያወቁት።
201ኛው ላይ ሰውየው ተሳካለት ማለት ነው። 200ኛው ላይስ ቢቆም ሰዎች እንደተናገሩት ቢቆም ይሳካለት ነበረ? ብዙ ሕፃናቶች ከፖሊዮ ሕመም ይድኑ ነበረ? አያችሁ፣ የሰው ልጅ ትጋት ፍጻሜው ያከብራል። እግዚአብሔር ሲፈጥራችሁ በእናንተ ላይ ዓላማ አለው። እግዚአብሔር አምላክ በእናንተ ውስጥ ለሚፈጽመው ነገር እግዚአብሔር የሰጣችሁ ጊፍት ነፃ ነው፣ ስጦታው ነፃ ነው። ስጦታውን ግን ከፍ የምታረጉት እንዲሰራ የምታረጉት በትጋታችሁ ነው። ገብቷችኋል? ኢየሱስ ክርስቶስ እንዲህ ብሎ ተናገራቸው፣ መንፈስ ቅዱስ በእናንተ ላይ በመጣ ጊዜ ኃይልም እንትላላችሁ ትቀበላላችሁ አላቸውና ከዛ ያዩት አረገ ይላል መጽሐፍ ቅዱስ። ወደ ታች አንድ ሐዋርያት ሥራ ምዕራፍ 1 ወደ ታች ወረድ ስትሉ በመቅደስም ይላል በጸሎት ምን ይሉ ነበር ይላል? ይተጉ ነበር ይላል። ተመልከቱ፣ እየተጉ ነው መንፈስ ቅዱስ በሁሉ ላይ የመጣው እየተጉ። ጌታ ግን ተናግሯቸው አይ ይሄን ያን ቀንማ መጠበቅ የለብንም ብሎን ነበረ። እንግዲህ የተወሰነ ቀን ጠበቅን አልመጣም ብለው ቢሄዱ ጌታ ያለው ይፈጸም ነበር? አይፈጸምም። ስለዚህ ዛሬ አንድ ነገር እንገራችሁ፣ እንዳናኝ የሚጎለን ትልቁ ነገር ምንድነው ካላችሁ ትጋት ነው። ትጋት ይጎለናል። አገልጋይ እንደ አገልጋይ ቃሉን ማንበብ፣ መጸለይ፣ ትውልድ መፈለግ፣ መትጋት ግድ ነው። ትጋት ያስፈልጋል። ሰራተኞች በስራችሁ ላይ ውጤታማ ለመሆን እድገት ለማግኘት ከፍታ ለማግኘት የተወሰነ የሆነ እግዚአብሔር የሰጣቸውን ነገር ለመስራት ትጋት ያስፈልጋል። ሁል ጊዜ አንድ ቦታ ላይ ተቀጥራችሁ 24 ሰዓት ወይ ደግሞ 24 ዓመት 30 ዓመት 40 ዓመት ሰርታችሁ ውጤታማ አትሆኑ። እግዚአብሔር በእናንተ ውስጥ አንድ ሊሰራ ያለው ነገር አለ። ምንድነው? እግዚአብሔር በእኔ ውስጥ ሊሰራ ያለው ነገር። በእኔ ውስጥ እግዚአብሔር አምላክ ቤተሰቦችን ሊጠቅም ያለው ነገር ምንድነው? ቤተክርስቲያንን ሊጠቅም ያለው ነገር ምንድነው? አካባቢን ሊጠቅም ያለው ነገር ምንድነው? አገርን ሊጠቅም ያለው ነገር ምንድነው ብላችሁ መጸለይ አለባችሁ። እሱን ደግሞ የምታገኙት በምን ውስጥ ነው? በትጋት ውስጥ ነው። መጽሐፍ ቅዱስ ሲናገር የትጉ እጅ ግን ምን ትላለች? ትገዛለች። እግዚአብሔር ዛሬ ገዢ ያረጋቸዋል፣ ፍሬያማ ያረጋቸዋል። ከዛ በተቃራኒው ደግሞ የታካች እጅ ግን ይልና ምን ትላለች? ትገብራለች። ታካች ያዘውን ይሰጣል፣ ያዘውን ይሰጣል፣ ያዘውን ይሰጣል፣ ያዘውን ይሰጣል። ትጉስ ገዢ ነው፣ ይቀበላል። ትጉስ እየሰራ ፍሬያማ ይሆናል። ዛሬ ውጤታማ የምንሆንበት ትልቁ መንገድ፣ ፍሬያማ የምንሆንበት ለምድሪቱ የሚያስፈልጋት ትልቁ ነገር ትጋት ነው። በትጋት መጸለይ። ትጉና ጸልዩ ወደ ፈተና ምን እንዳትሉ አለ? እንዳትገቡ። ትጉ አለ። ከዛስ ጸልዩ። ጊዜው መቼ እንደሆነ አታውቁምና ተግታችሁ ምን በሉ አለ? ጸልዩ አለ። ጌታን ራሱ ለመጠበቅ ተግቶ ምን ማለት ያስፈልጋል? መጸለይ ያስፈልጋል። እናንተ ዛሬ ቤተክርስቲያን የተገኛችሁ ሰዎች እድለኞች ናችሁ። ለምን መሰላችሁ? አትሊስት እንኳን በዝማሬ ተነቃቅታችኋል፣ በጸሎት ተነክታችኋል። አሁን እግዚአብሔር ደግሞ በፊቱ እንድትተጉ ተናግሯችኋል። ይህንን ደግሞ ያላገኙ በመባከን ህይወት ውስጥ በመታከት ህይወት ውስጥ ያሉ ደግሞ አሉ። እግዚአብሔር አምላክ በጌታ በኢየሱስ ስም ለእነርሱ በረከት እንድትሆኑ አሁንም ትጉ ያድርጋችሁ። ባለጠጎች የሆኑ ሰዎች፣ ውጤታማ የሆኑ ሰዎች፣ ስኬታማ የሆኑ ሰዎች በትጋታቸው ልክ ስኬታማ ሆነዋል። በትጋታቸው ልክ ዋጋ ከፍላችሁ እናቶች ልጆቻችሁን በትጋት አሳድጋችሁ ከእግዚአብሔር ጋር አይደል? ታዲያ የተጋችሁለት ነገር ፍሬ ሲያፈራ ደስ አትሰኙም እንዴ? በቃ ደስ ትሰኛላችሁ። የለፋችሁባቸው የጸለያችሁባቸው አልቅሳችሁ ለጌታ የሰጣችኋቸው ልጆቻችሁ ፍሬያማ ሲሆኑ በጣም ደስ ትሰኛላችሁ። ነገር ግን ምንም ዋጋ ያልከፈለበት የፈለገው ይሁን የተባለ እንደፈለገ ይሁን የተባለ ሰው ውጤት ባያመጣ ሰዎች ይደንቃቸዋል እንዴ? አይደንቃቸውም። ዋጋ አልተከፈለበትማ። ውጤት አልፈሰሰበትማ።
ዋጋ አልተከፈለበትም፣ አልተጸለየበትም፣ በእግዚአብሔር ፊት አልተሆነበትም። ዛሬ እግዚአብሔር አምላክ የሚፈልገው አንድ ነገር አለ። ትጉ ይለናል። እስቲ ተጋለው በሉ። ትጉ። ቤታችሁ በጣም በብዙ ስትራግል ውስጥ ያላችሁ ሰዎች ጸልዩ፣ ተግታችሁ ጸልዩ። ስትጸልዩ እግዚአብሔር መልስ ይሰጣችኋል። ስትጸልዩ እግዚአብሔር በር ይከፍታል። ስትጸልዩ እግዚአብሔር ያየላችሁ ነገር ተፈጽሞ ታያላችሁ። የሚተጉ ሰዎች በቃ ውጤታማ ይሆናል። ትጉዎቹ ነው። እግዚአብሔር የሚፈልገው በዚህ ዘመን እንድንተጋ ነው። ፊቱን እንድንፈልግ በትጋት ይፈልጋል። ስንሰራ በትጋት እንድንሰራ ይፈልጋል። ስናገለግል በትጋት እንድናገለግል ይፈልጋል። የእግዚአብሔርን ስራ በመስጠት ስናገለግል በትጋት ልንሰጥ ይገባል። እያንዳንዱ ነገሮች ትጋት ያስፈልጋቸዋል። ጌታ ኢየሱስ ክርስቶስ ይተጋ ነበር። መጽሐፍ ቅዱስ ሲናገር ሲተጉ የሚያገኛቸውን እርሱ በማዕድ ቀርቦ ምን ይላቸዋል ይላል? ያገለግላቸዋል። በትጋት ውስጥ ያሉ ከፍታ ያገኛቸዋል። ዛሬ በኢየሱስ ስም ከፍታ በእናንተ ላይ ይሁን። ትጋት ወሳኝ ነው። ስለዚህ እግዚአብሔር አምላክ የትጋትን ጸጋ መንፈስ ይስጣችሁ። አሜን ትላላችሁ? ትጋት እናንተ ስትበረቱ ነው። ልክ መኃልየ ዘሰሎሞን ላይ ውዷን ትጠብቅ የነበረው ተውባ ነበር። ውዷን ትጠብቅ የነበረው በጣም አምሮባት ነበር። ውዷ ሲያንኳኳ ግን ልትከፍትለት አልቻለች። ተመልከቱ፣ የፈለገ በየትኛው ነገር ውስጥ እንኳን ብትሆኑ እግዚአብሔር የሰጣችሁ ነገር ወደ እናንተ እንዲመጣ መንቀሳቀስ ያስፈልጋል። እግዚአብሔር ወዳየላችሁ ነገር መራመድ ያስፈልጋል። ስትንቀሳቀሱ እግዚአብሔር በሕይወታችሁ ላይ የተናገራችሁ ይፈጸማል። ስለዚህ መንቀሳቀስ ያስፈልጋል። መትጋት ያስፈልጋል። ይህ የሥራ በር ተከፈተ ተዘጋብኝ በቃ ምንም ላደርግ አልችልም አትበሉ። እግዚአብሔር በዚህ ከተዘጋ በዚህ ይከፍትላችኋል። እግዚአብሔር አምላክ ብዙ በሮች አሉት። እግዚአብሔር አምላክ ድንቅ አምላክ ነው። ባለጠጋ አምላክ ነው። አንድ በር የተዘጋ ብላችሁ አትጩ፣ አትነጫነጩ፣ አታልቅሱ። እግዚአብሔር ሌላ በር እንዲከፍትላችሁ ጸልዩ። እግዚአብሔር አምላክ ባለጠጋ አምላክ ነው። የሚባርክ አምላክ ነው። ስለዚህ ፈልጉት እግዚአብሔርን። እግዚአብሔር አምላክ ፈቃዱ ነው በዚህ ስፍራ እንደሆን። አዎ ፈቃዱ ከሆነ ይባርከናል። ፈቃዱ ካልሆነ ደግሞ እልፍ በሉ ብሏል። ስለዚህ እልፍ ብላችሁ እግዚአብሔር የሚሰራውን ነገር ማየት አለባችሁ። የሆነ በር ተዘጋ ከዚህ በኋላ እኔና ቤት ያለቀልን አትበሉ። የእናንተ ነገር ያለው በእግዚአብሔር እጅ ነው። የቤተሰባችሁ ነገር ያለው በእግዚአብሔር እጅ ነው። የእናንተ ህይወት ያለው በማን እጅ ነው? ስለዚህ ትጉ። እስቲ ተጋለው በሉ። አዎ ትጉዎቹ ነው። መጠራታችሁንና መመረጣችሁን ለማጽናት ከፊት ይልቅ ትጉ ይለናል። ከፊት ይልቅ ምን በሉ? ትጉ። ትላንትና ትተጉ ከነበራችሁ ዛሬም ደግሞ ምን በሉ? ትጉ። የዛሬ ወር ትጋታችሁ ለዛሬ አይሆንም። የትላንትና ትጋታችሁ ለዛሬ አይሆንም። ትላንትናም የተጋችሁ ጥሩ ነው። ዛሬም ደግሞ ምን ማለት አለባችሁ? ነገም ምን ማለት አለባችሁ? ጌታ እስኪመጣ ድረስ ምን ማለት አለባችሁ? መትጋት። እየተጋችሁ እርግጠኛ ሆኜ እነግራችኋለሁ የእግዚአብሔር በረከት ያገኛችኋል። እየተጋችሁ ለማይተጋ ለሚታክት ምንም ነገር ለማይንቀሳቀስ ለሱ ውጤት አይመጣለት። ቤተክርስቲያን እውነቱን አይደለም የምትናገረው። ማለት ሞቲቬሽን አይደለም፣ ማነቃቂያ አይደለም፣ የሆነ ነገር ታገኛል እንዲሆን አይደለም። ቤተክርስቲያን ከእግዚአብሔር ቃል አንፃር እውነቱን ትናገራለች። ትጉዎቹ ነው። ምድሪቱ ትጓንን ትፈልጋለች። ፖለቲካው ትጓንን ይፈልጋል። አየሩ ትጉ ሰዎች ይፈልጋሉ። ቤተክርስቲያን ትጉ ሰዎች ትፈልጋለች። ልጆች ትጉ አባት ይፈልጋሉ አይደል? አያችሁ፣ ትጉ እናት ይፈልጋሉ። የተባረከ ምድር ይፈልጋሉ። ለዛ ደግሞ እያንዳንዳችን ምን ማድረግ አለብን? መትጋት አለብን። እንትተጉት ትጋታችሁ ቤታችሁ ላይ ታዩታላችሁ ፍሬውን። የሚታክትም ሰው ውጤቱ ህይወቱ ላይና ቤቱ ላይ ነው የሚያየው። ከበረታችሁ ግን እግዚአብሔር አምላክ ከመልካም ነገር አያጎላችሁ።
እግዚአብሔር ጻው። ስለዚህ እግዚአብሔር አምላክ በመንፈስ ቅዱስ ኃይል ትጋትን ዛሬ ይጨምርላችሁ። ለልጆቻችሁ ትጋትን ይጨምር፣ ለቤተሰባችሁ ትጋትን ይጨምር፣ ለወንድም ለእህቶቻችሁ ትጋትን ይጨምር። በጌታ በኢየሱስ ክርስቶስ ስም በእናንተ ላይ የትጋት መንፈስ ይጨመር። እግዚአብሔር ሆይ ዛሬ በፊት ያሉት እያንዳንዱ ቅዱሳን ይቺን ቤተክርስቲያንን በትጋት እንድትባርክ ጸለይኩኝ። በትጋት እንድትባርክ ጸለይኩኝ። የሚያገለግል በትጋት እንዲያገለግል ጸጋ እንዲጨመርላቸው ጸለይኩኝ። እግዚአብሔር የሚሰራ በትጋት እንዲሰራ በኢየሱስም ጸጋ እንድትጨምር ጸለይኩኝ። እግዚአብሔር አምላክ ሆይ የሚማር በትጋት እንዲማር እግዚአብሔር ሆይ ጸጋ እንድትጨምር ጸለይኩኝ። ልጆች በማሳደግ ላይ ያሉት በትጋት በማስተዋል በጥበብ በእውቀት እግዚአብሔር ሆይ እንዲያሳድጉ በኢየሱስም ጸጋ ጨምርላቸው። በኢየሱስም ስንፍና ይነሳ፣ ድካም ይነሳ፣ መታከት ይነሳ፣ ዝለት ይነሳ፣ ድንዛዜ በኢየሱስ ክርስቶስ ስም ይነሳ። እግዚአብሔር አምላክ ሆይ በአብርሃም ዘመን ከነበረው ራብ በላይ በይስሐቅ ዘመን ቢኖርም በዛ ዘመን ይስሐቅን በልዩነት ባርከ አበልጥገኸዋል። ዛሬም እግዚአብሔር በምንም አይነት የህይወት መንገድ ውስጥ ብንኖር በምንም አይነት የጨመረ የበረታ ከፍ ያለ ከባድ የሆነ ጊዜ እንኳን ብንኖር እግዚአብሔር ቅዱሳን ወንድሞቼና እህቶቼን ምድሪቱን የሰው ልጆችን ሁሉ በትጋት እንድትባርክ ጸለይኩኝ። ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞችና እህቶች ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ።